የኪኒቶ አሰራር እንግዲህ ዛሬ ለኢድ ቆይታችን ኑራችን አብራችሁን ቆዩ። ዛሬ ግን ኪኒቶ ፖስትላችሁና ከዛ ቆይታችን የኢድ ውሏችን አዳራችን እናሳያችኋለን። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቤተሰብ እንግዲህ እዚህ ጋር ፉን እያለን እንትናችን እህላችንን እየቆላን እንገኛለን። የኪኒቶ አሰራር የምትፈልጉ ሰዎች ማየት ትችላላችሁ። እና ኪኒቶ እንግዲህ ትቆሉታላችሁ። ገብሱን ከቆላችሁት በኋላ እንግዲህ ታስገቡታላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ሰዎች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ያለ ህዝነትና ረህመት አይለያችሁ። እንግዲህ ዛሬ መጥቻለሁ ከብዙ ቀን በኋላ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ለእናንተ እኔ ለምን አላካፍላችሁም አልቀርጽም አልኩኝ። እዚህ ጋር ፉን እያለን ገብሱን እየለቀምን እንገኛለን። ጓደኞቼም እኔም ነበርን። እንግዲህ በቃ ኢትዮጵያ አስታውሱ ምናምን ብዬ የመዳን ቅመሞችዬ አይዟችሁ፣ ለእናንተም አላህ ቅርብ ያድርግላችሁ። ከቤተሰቦች ጋር ከባላችሁ ከቤታችሁ ሆናችሁ የምታሳልፉበት ቀን አላህ ቅርብ ያድርግላችሁ ኢንሻአላህ። እዚህ ጋር ደግሞ ጓደኛዬ ፉን እያለች ትገኛለች። በመሀልም እየጨፈረች ሙዚቃ ከፍተን ነበረ እና እኔ ሚዩት አድርጌዋለሁ ኮፒራይት እንዳይመጣብኝ። ያው እየሸከሸከችው ትገኛለች በመስቀንኛ። እዚህ ጋር ጓደኛዬ አንዷለች እና ምን ልበላችሁ ወላሂ አልሐምዱሊላህ እኔ በጣም ደስተኛ ነኝ። አሁን ኢድ እኔ እስከ ስንት አመት ድረስ ስፈጋ ሰግረራ ላይ ኢድ የሚባል ነገር አላቅም ነበረ እና እንደ ጠለብ እየሰራው ዘንድሮ አልሐምዱሊላህ ይሄ ኢድና ያኛው ደስተኛ ነኝ። ኢንሻአላህ አላህ በሰላም ያስጨርሰን፣ በሰላም ያሰግደን። እና ያው ገብሱን ተለቅሞ ምናምን ጨረስን፣ ወደ መቁላት ገባን። ከዛ እንደዚህ አድርጋችሁ ትቆሉታላችሁ ማለት እንግዲህ ያው ብዙም ታውቁዋላችሁ ማታውቁም አላችሁ። ግን ደግሞ እኛ ለምን አናካፍላችሁም ብለን ነው። ባለሙያ ነን አላልኩም። እንግዲህ ታውቃላችሁ። ለነገር ይብልስ ምን ይወጣልኛል ለራሴ ቁርሱ አያሳንሱ አሉ እና ለምን ራሴን እኔም እኮ በቃ ጎበዝ ነኝ፣ ጀግና ነኝ፣ እችላለሁ፣ አውቃለሁ ብልስ አይደል እንዴ? ለማንኛውም እየቀለድኩኝ ነው። እና እንደዚህ አድርጋችሁ ትቆሉታላችሁ ከቆላችሁት በኋላ እንግዲህ ውሃ ታፈላላችሁ። ውሃ ካፈላችሁ በኋላ እናም ቤተሰብ ጓደኞቼ እያሳቆኝ ምናምን ቪዲዮ እያቋረጥኩ ነበረ። ያው ቪዲዮ እንዳይረዝም ይሄንን ፖስትላችሁ እና ቀጣይ ፖስትላችኋለሁ ብዬ ነው። ይሄው ውሃ ፈልቶ ምናምን ገብሱ ቆልቼ ምናምን ከዛ በኋላ እንግዲህ እንትን አደረኩት። ይሄው መብሰል አለበት ገብሱ። አያችሁት? እንደዚህ በስሏል። ያኔ የውስጡ በእንፋሎት በደንብ እንዲወጣላችሁ ማለት ነው። ከዛ ይሄንን መሰለ አንስቼው ወደ ሌላ ብረት ድስት ገለበጥኩት። አያችሁት? ከለሩ ራሱ እንዴት እንደሚያምር። በነገራችን ላይ እኔ ለሰው ነው እንጂ እኔ አልጠጣም፣ አልወድም ኪኒቶ። እስኪ ለማንኛውም ያለው ጉዴ ይፈላል። ጉዴ ጥሩ ይሁን መጥፎ ይሁን በቃ ይለቀቅላችኋል። ይሄ ቪዲዮ እንግዲህ ሪያሊቲ ሾት ነው። ስንፍናዬም ታዩታላችሁ፣ ጥሩንም መጥፎንም ታያላችሁ። እንግዲህ በእናንተ የሚደበቅ ነገር የለም። እናም ጋይስ ይሄንን ይመስላል እየተንተከተከ ምናምን። ያው እናንተ ቀደም ብላችሁ ቢያንስ 1-4 ቀን ብታስቆዩት የተሻለ ነው። እኛ ቶሎ ነው የተሰራው፣ ጊዜ አልነበረም፣ እቃውም አልነበረም። እናም ፍቅር የመጀመሪያ ጊዜ ሴት ሆና ስትሰራ የመጀመሪያ ስትሞክር፣ በነገራችን ላይ እኔ የመጀመሪያ ነው የሞከርኩት። ግን ደግሞ እና ከሚካበድ አይደለም፣ ቀላል ነው። ግን 2-3 ሰው ሲሰራ አይቻለው። ግን የመጀመሪያ ጊዜ ሞከርኩኝ። እስኪ ጠጥተው ደግሞ ማሳያችሁ ምንግራችሁናል ነገ። ቸርስ እየተባባልን ማለት ነው። አሲሩ እና እዚህ ጋር ደግሞ ብርቱካን እና ግርፍ ያስፈልገዋል። ያው ብርቱካን እንደዚህ ተጨምቁታላችሁ እንደዚህ ማለት ነው። እንዲሁ ካደረጋችሁት ላይወጣው ይችላል። እንደዚህ ጨምቃችሁ
ሁሉንም ታደርጉታላችሁ። ግን ብርቱካኑ መጀመሪያ መታጠብ አለበት። ምናልባት ቆሻሻ ሊኖር ይችላል። ምናልባት የሆነ ነገር ንጹህ መሆን አለበት። ከዛ ደግሞ እዚህ ጋር ስኳር ትንሽ አደረኩኝ። እናንተ በዛ ማድረግ ትችላላችሁ። ሰው ስለማይፈልግ ትንሽ ነው ያደረኩትኝ ማለት ነው። እንግዲህ ይኸው ጨረሰ ሁሉንም። ከዛ ጉርፋውና ብርቱካን አደረኩ። ከዛ ዋደዋለሁኝ። ከዛ ብቻ ምን እንደሚሆን አብረን የምናየው ይሆናል። ቤተሰብ ለኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ኢንሻአላህ ከዚህ በኋላ አልጠፋም፣ አልተመቸኝም። እንግዲህ ቤተሰብ ይሄንን ይመስላል። በመጨረሻው ያው መልካም ኢድ ይሁንላችሁ። ማሻአላህ ተባረክ ረህማን ምርጥ ከነቱ ወጥቷል። ያሰላም እንግዲህ ከኔ ጋር ብትሆኑ ከዛችሁ